ፌጦ ነው። የፌጦ ጥቅም ፌጦ በሀገራችን በጣም እንደሚጠቅም እናውቃለን። ግን ዛሬ ሰላም የተወደዳችሁ የዚህ ቻናል ተከታታይ ቤተሰቦች እንዴት ሰነበታችሁ? ዮርዲ ነኝ። እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ የምናየው አርእስታችን ፌጦ ነው። የፌጦ ጥቅም ፌጦ በሀገራችን በጣም እንደሚጠቅም እናውቃለን። ግን ዛሬ በሳይንስ ደግሞ የተደገፈ ምን ጥቅም አለው በጤናችን እናያለን ማለት ነው። የፌጦ ይዘታ በእንግሊዝኛ ዋተር ክረስ ይባላል። በቅጠልም አለ እንደ ሰላጣ ነገር ይበላል። እዚህ ውጭ ሀገር እኔ እንጃ ሀገራችን በቅጠል ይታወቃል አይታወቅም አላውቅም። በፍሬው ነው የምናውቀው። ፌጦ ይዘቱ በጣም የሚገርምና በጣም የሚገራርም የጤና ጥቅሞች ነው ያሉት። ዋተር ክረስ ወይ ደግሞ ፌጦ ምንድነው ይዘታው ስንል ቪታሚኖች አሉት። ከቪታሚኖቹ ቪታሚን ኤ፣ ቪታሚን ሲ፣ ቪታሚን ኬ አለው። ከሚነራሎች ሌሎችም ሊኖር ይችላሉ። ዋናዎቹ ነው እየጠቀስኩ ያለሁት። ከሚነራሎች ደግሞ ካልሲየም፣ ፖታሲየም፣ ማግኒዚየም፣ አይረን አለው። ቪታሚን ኢም አለው። እንዳልኳችሁ ሁሉም አይደለም እንግዲህ ያስታወስኩትን ነው እንትን ምለው። ሌላ ታያሚን አለው። እንደ ቪታሚን ቢ6ም አለው። አንቲኦክሲዳንት ደግሞ አለው። ዋተር ክረስ ወይ ደግሞ ፌጦ ማለት ነው። በጣም አንቲኦክሲዳንት የሆነ አትክልት ነው። ሌላ ደግሞ ኢሴንሻል አሚኖ አሲድስ አለው። አንቲ ኢንፍላማቶሪ ደግሞ አለው። አንቲ ኢንፍላማቶሪ ለቁጣ የሚከላከል ወይ ደግሞ የሚያድን ማለት ነው። ለሰውነት ቁጣ አንቲ ኢንፍላማቶሪ በጣም አለው። ሌላ ይሄንን የመሳሰሉ ይዘቱ ነው። ጥቅሙ በጤናችን ምንድነው ስንል መጀመሪያ ለልብ ህመም ሃርት ፕሮብሌም ላለ ለልብ ህመሞች ይከላከላል። ልብ ህመም ካለም ያድናል ወይ ያክማል ማለት ነው። ሌላ ለአጥንት ጥንካሬ በጣም ይጠቅማል። ፌጦ ለአጥንት ጥንካሬና ጥርስም አጥንት ስለሆነ ማለት ነው በጣም ይጠቅማል። ዋተር ክረስ ወይ ደግሞ ፌጦ። ከዛ የአይንና የቆዳ ደግሞ በጣም ነው ለአይንና ለቆዳ በሽታ ይከላከላል። ከታመምንም በጣም ሊፈውሰንና ሊያድነን ይችላል። ሌላ ለክብደት መጉደል ብዙ እንትን ስለሌለው ካሎሪ ስለሌለው ብንበላው ፌጦ ወይ ዋተር ክረስ በቅጠልም በጣም ክብደት ማናጅመንት እናደርግ እንችላለን፣ ባላንስ ማድረግ እንችላለን። በጣም ጠቃሚ ነው ፌጦ ለማለት ነው። ሌላው ምንድነው ዋና ጥቅሙ በጤናችን ላይ ደግሞ በዝርዝር እናያለን። በእኔ እይታና እኔ ባነበብኩትና ባወቅኩት ነው። መጀመሪያ እንዳልኩት የልብ ህመሞች ከልብ የተያያዙ በሽታዎች በጣም ይከላከላል ያክማልም ብለናል። ሌላ ደግሞ ካንሰር ለካንሰር ህመም በጣም ይከላከላል። ካንሰር ህመም ካለም ያክማል። በጣም ነው በጥናት የተረጋገጠ ነው። አሁን በጣም ሪስክ ለካንሰር ህመም በጣም ይከላከላል ይላል ጥናቱ። ሌላው ለአጥንት ብያለሁ። ከአጥንት በኋላ ደግሞ ለታይሮይድ ህመም በጣም ያክማልም ይከላከላልም። ለክብደትም ብያለሁ። ክብደት በጣም ክብደታችን እንዳይጨምር ወይ ደግሞ ክብደት ከጨመርን እንድንቀንስ ያግዛል። ሌላው ለስኪን ለቆዳ በጣም በተለይ ለመሸብሸብ በጣም ያግዛል። አንዳንድ ጥናቶች ዋተር ክረስ ወይ ደግሞ ፌጦ ፈጭተን ከሌሎች ከነተልባ ምናምን አድርገን ፊታችን ማስክ አለ አሁን በክሪም ሁላ እየተሰራ ነው ያለው። ግን በራሳችንም ፍሬሽ ብናረገው ቆዳችን መሸብሸብ ስለው ያደርገዋል፣ ያዘገየዋል። ከውስጥ ደግሞ ሲገባ ሞር ነው እንግዲህ የሚጠቅመው ለቆዳ። ምክንያቱም ቪታሚን ኤ፣ ሲ፣ ቪታሚን ኢ ደግሞ አለው። ለዛ ነው ለቆዳ በጣም በተለይ ዳሜጅ ከሆነ ምናምን ደግሞ ያሻሽል ይችላል ማለት ነው። በቅባትም መልክ አለ። የዋተር ክረስ ኦይል አለ።
ካልሆነ ደግሞ ፍሬሹ ሲገኝ በፍሬሹ በጣም መጠቀም እንችላለን ማለት ነው ለቆዳ። ሌላ ለአይን ሳይት፣ ለአይንም በጣም ለአይን ያግዛል። እይታችን በጣም መድኃኒትነት አለው። ሌላው ለአትሌቲክ ወይ ደግሞ ስፖርት ለሚሰራ ሰው በጣም ኃይል ይሰጣል፣ ኤነርጂ ይሰጣል። ሌላ በጣም ጠቃሚ የሆነው ፌጦ ወይ ደግሞ ዋተርክረስ ለበሽታ መከላከያ የሚሆነው ሆርሞናችን ኢሚዩን ፋንክሽን ወይ ደግሞ ኢሚዩን ሲስተም የምንለው ቡስት ያደርጋል፣ ያጠነክራል። በጣም ያጠነክረዋል። ለዛ ደግሞ ፌጦ በጣም ጠቃሚ ነው እንላለን። ምክንያቱም ሃይ ቪታሚን ሲ ስላለው ነው። ሌሎችም ግን በቪታሚን ሲ ምክንያት ነው ለኢሚዩን ቡስት የሚያደርገው ወይ ደግሞ ለበሽታ መከላከያ ሆርሞናችን የሚያጠነክርልን ማለት ነው። ሌላው ለሌሎች በሽታዎች እንደነ ስኳር የመሳሰሉ እንደ ሃርት አታክ የተያያዘ ነው። ለኪድኒ፣ ለኩላሊት፣ ለጉበት የመሳሰሉት በጣም ለደም ብዛት በጣም ያግዛል። እንዳይመጡብን በጣም ይከላከልልናል። ከመጡ ደግሞ እንዲያክመንና እንዲፈውሰን ያደርጋል ማለት ነው። ምክንያቱም አንቲኦክሲዳንት አለው ብለናል። ሁሉም እዛ ያሉት ንጥረ ነገሮች በጣም እነዚህ ለክሮኒክ የሆኑ በሽታዎች ሊከላከልልና ሊያክመን ይችላል ማለት ነው። በተለይ ለስኳር በሽታ በጣም ፍቱን አትክልት ነው። እንዳልኩት ለደም ብዛትም እንደዚሁ ከሌሎች ነገሮች ጋር አሁን ዋተርክረስ ወይ ፌጦ ወይ የሆነ ነገር ሲባል እሱ ብቻ አይደለም መድኃኒት። ግን እኛ ስንፈቅድ ጾመን ራሳችን አሳርፈን ራሳችን አጽድተን አመጋገባችን ዘይቤ አስተካክለን እንቅስቃሴ አድርገን እነዚህ ነገሮች ስንወስድ ውስጣቸው ያለው ጥቅም በደንብ ውስጣችን ሰርቶ ይጠቅመናል ማለት ነው። ሌላ አይረን አለው ዋተርክረስ ወይ ደግሞ ፌጦ አይረን ስላለው የደም ዝውውር በጣም ይጠቅማል። ኦክሲጅን ደግሞ በደንብ ወደ ሳምባችን እያስተላለፈ በጣም ለደም ዝውውራችንና የሳምባ በሽታዎችም እንዳይዘን እንደነ ጉንፋን፣ ብሮንካይት ምናምን የስትንፋስ ነገሮች ሬስፒራቶሪ ኢልነስ የምንላቸው እነዚህ ነገሮች እንዳይዙንና ከያዙንም እንድንድን በጣም ያግዛል። በኮሮናና በኮቪድ ጊዜ ፌጦ በጣም ነበረው። በብዙ ዓለም አገራት ተጠንቷል። ሊንኩ ካገኘሁት ሊንኮችን አታች አደርጋለሁ። ካልሆነ ግን እናንተም ራሳችሁ ሰርች አድርጉ። በአረብ ሀገርም በኤዥያም በኤሮፓም በጣም ፌጦ ወይ ዋተርክረስ በኮሮናና ኮቪድ ጊዜ እኛም ተጠቅመንበታል። ግን በሌሎች ሀገሮች ደግሞ በደንብ በጥናት ብለዋል። ግን ድሮ የዛሬ ስንት ሺህ ዓመታት ብዙ ጊዜ ቫይረሶች ይመጣሉ በዓለማችን ስማቸው እየቀያየሩ እና ከሺዎች ዓመታት በፊት ነው ይሄ ዋተርክረስ ወይ ፌጦ ከሳምባ በሽታ የተያዙ በሽታዎች እንደሚያድን ታውቆ ብዙ ሪሰርቾች ተሰርቶለታል። በጣም ጠቃሚ ነው እና ጉንፋን እንዳይዘን፣ ብሮንካይት ነገር እንዳይዘን፣ ይሄ ኒሞኒያ ነገር እንዳይዘን፣ የሳምባ በአጠቃላይ እንደ አለርጂክ ነገር እንዳይዘን ፌጦ መጠቀም ግድ ይለናል ማለት ነው በምግባችን። ሌላው ጥማት እንዳይኖረን ማለት ነው። ውሃ ብዙ መጠጣት አለብን እንላለን። ግን ፌጦ ትንሽ ዘፍዝፈን ብንጠጣ ለሃይድሬሽንም ይጠቅማል። ይሄ ኢንፌክሽን ደግሞ በጣም አንቲ ኢሚዩን ቡስተር ነው ብለናል። ለበሽታ መከላከያ ሆርሞናችን ያጠነክረዋል ስላልን እሱ ደግሞ ለኢንፌክሽን በጣም ይከላከላል ወይ ደግሞ ያድናል ማለት ነው። ይሄ ከብዙ ትንሽ ነው የፌጦ ጥቅም። የፌጦ ጥቅም እንዳልኩት ብዙ ጥናት ተደርጎበታል። ብዙ ነገር ነው የሚጠቅመው።
የዛሬ ይሄ ይመስላል። እንዴት እንጠቀመው ፌጦ ስንል ያው እንደምናውቀው ጥሬ ነገር ነው። ሲዘፈዘፍ ትንሽ ይዝለገለጋል። ስለዚህ በዱቄት መልክ አርገን በሰላጣ ነስንሰን በስሙዚ አስገብተን በመረቆች አርገን እንደዚህ አይነት ማድረግ እንችላለን። ካልሆነ ደግሞ በጥሬው ውሃ ዘፍዝፈን አድረን ጧት መጠጣት እንችላለን። ትንሽ ሎሚ አርገን ማለት ነው። በጣም ፍቱን መድኃኒት ነው። ለትላትል ለፓራሳይት በጣም ነው የሚገለው። እናቶቻችን እኮ ፌጦ ያጠጡን ነበር። ወይ ጊዜ ሲቀየር እንደዚህ ሲዝን ከሙቀት ወደ ብርድ ከክረምት ወደ እንትን ሲወጣ በተለይ ፌጦ በሎሚ ያጠጣሉ ልጆቻቸው። ለምን? ለመከላከል ነው። ጉንፋን ምናምን ለመከላከል ወይ ትላትሎች ምናምን ሆዳችን አመመን ስንል ዘብዝፈው ያጠጡናል። ይሄ አሁን አውቀውታል በደንብ እንኳን እንደዚህ ዘርዝሮ ባያውቁት በሳይንስ ግን የኛ ቤተሰቦች የድሮ በተለይ አንሰስተሮቻችን ቅድመ አያቶቻችን ሁሉም አያቶቻችን እናቶቻችን ሁሉም እነዚህ ዋይስ ነበሩ። በጣም ጥበበኞች ናቸው። ያውቃሉ። እየጠፋ ስለሄደ ነው አሁን ወደ ሌላ ብዙ ዲስትራክሽን በዝቶ ነው እንጂ ፌጦ በሀገራችን በጣም እናውቀዋለን፣ እንጠቀምበታለን። እና ፌጦ ይሄ ብዙ ጥቅም ካለው እንግዲህ በየቤታችን ሁሌ እንደ ሻይ እንደ በርበሬ ቅመም እንደ ጨው መኖር አለበት። ሁሉ ጊዜ እንደምለው አብዝቶ መውሰድ የሆነ ነገር አደጋ ስለሚሆን መብዛት የለበትም። በትንሹ ግን በየምግቡ በፈለግነው መልክ ብንጠቀምበት ብዙ ነገር ይሄ ሁሉ ነገር እንጠቀምበታለን። እና አደራ ፌጦ ካሁን በኋላ በቤታችን እንደ ጨው እንደ ስኳር የማይጠቅመን ነገር እኮ ሞልቷል ክችናችን ላይ ክሽ እና ይሄ ግን በጣም የሚጠቅም ነው። ኦፍ ኮርስ እናቶች እናውቀዋለን ያውቁታል። ግን ሁሌ በምግብ አይቀርብም እና ካሁን በኋላ ግን በምግብ ቀርቦ ሁሌ መመገብ አለብን። ለህፃናትም ለአዋቂም ለሁሉም ይሆናል። ሳይድ ኢፌክትስ ካሁን ብዙ የተጠና እንደዚህ ነገር አለው የሚባል የለም። ግን ሁሌ አለማብዛት የምንበላው የምንጠጣው ውሃ እንኳን ቢበዛ ያማል አይደለ? ስለዚህ በትንሹ እየነሰነስን በቀን በቀን ምግባችን መመገብ አለብን። በተለይ ቅጠሉ የሚገኝ ከሆነ እዚህ ውጭ ሀገር አለ ዋተር ክረስ ተብሎ ማለት ነው። እኛ ሀገር ካለ ቅጠሉ ወይ ውጭ ሀገር ያለ ሰው ቅጠሉ በሰላጣና በተለይ በሰላጣ ሳይበስል ከተጠቀምን በጣም እኔ ራሴ ሞክሬያለሁ። እኔ አካባቢ ያሉትም በጣም ሞክረውታል። በተለይ ለዚህ ለስኳር ለደም ብዛት ምናምን በጣም ፍቱን መድኃኒት ነው በጣም እና አደራ እንድንጠቀምበት እላለሁ። የዛሬ እዚህ ይበቃናል። በሚቀጥለው ቪዲዮ እስክንገናኝ ለምታበረታቱኝና ለምትጠይቁኝ ሁላችሁም በጣም አመሰግናለሁ። የእናንተ ብርታት ነው እዚህ ያመጣኝና የሚያስቀጥለኝ። ሁሌ አበረታቱኝ። ጥያቄ ካለ ምታረምበትም ካለ ሌላ ነገርም ካለ በኮሜንት አስቀምጡልን። ሁሌ ደግሞ ይሄ ቻናል የተፈጥሮ መድኃኒት እንዴት አድርገን ጥቅምና እንዴት እንጠቀምበት የሚል ትምህርት ነው። የዶክተር ወይ የሐኪም ምክር አይደለም፣ ለእውቀት ብቻ ነው። የምትወዱት ከሆነ ወይ ይጠቅማል ካላችሁ ሼር አድርጉ፣ ሳብስክራይብም አድርጉ፣ ተጠቀሙበት። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆዩልኝ። ሰላም።